ሰላም ሰላም፣ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ እስኪ ቭሎግ ልስራላችሁ። ቭሎግ ልስራ ማለት ነው። ውጭ ወጥቼ ልሄድ ነኝ ማለት ነው። 2 ወር ሊሆኔ ነው ጋይስ። እንትን ካልኩ የንምዳን ቤት ተረክቤ ተቀምጬ ያለሁት እና ተሳፍረዋል የሉም ማለት ነው። 1 ወር አልፏል። 2ኛ ወር ብቻዬን ማለት ነው። ማንም የለም እንደዛና ያው ግባሾቹ ፈቃደኛ ናቸው። ብሄድም ችግር የለውም ሂጅ ብለውኛል። የቤቱ ራስ ችግር የለውም ብሎኛል ማለት ነው። እና ሰው ችግር ወክ ማለት ነው። ግን ወረቀት የለኝም እና እስከዛሬ አልሄድኩም። ወር ስቀመጥ እንደዚህ በቅርብ ሱቅ ምናምን ካልሆነ ምን ወረቀት የለኝም ስላችሁ እኔ ኮንትራት ነኝ ግን አልታደሰም ማለት ነው። እና በሰላም ልመለስ እስኪ ባህሪንን ያለው እና ባህሪንን የሆነ አሪፍ አካባቢ ሂጅ ላሳያችሁ ምናምን። ፊቴ ግን እንደዚህ ጥቁር ምንድነው? እስኪ ለስለቅ የሚችል ነገሩ ተፈጥሮ ነው። ሌላ ምን ነበር እላችሁ ነበረ። በጣም ሙቀት ነው። በጣም አሁን እንትን ገብቷል። ይሄ ተሳስ ማለት ነው። ተሳስ ግማሽ እየሆነ ነው እና ዘንድሮ የሆነ ዘመን ተቀየረ እንደ የለም ብርድ ምናምን በጣም ሙቀት ነው። በእግሬ ነው የምሄደው ደግሞ ታክሲ ምናምን ጠርቼ አይደለም። አረስኩት ይሄን መንገድ እናቴ እዚህ ለመረስ ነበረ ነገሩ በእግሬ ያን ሁሉ መንገድ ስለመጣው አስፈልገኝ ወክም አስፈልገኝ ማለት ነው። ትንሽ እንትን ይቀየራል ጥሩ ነው እና እንኳን መጣሁ። ሞል ውስጥማ አልገባም። ድንገት ሞል ሲያሰኝ እናቴ ስንት ሀሳብ ያለብኝ ሰው ለራሴ ብያዝ ለነገሩ ኮንትራት ስለሆንኩ ብያዝም ወንድረዛለሁ አይከፋብኝም ነገሩ ማለት ነው። እና ባህሪን ግን ውሃ ምናምን የሆነ ነገሮች ቅይር ብለዋል። መጥቼ ስለማልቅ ልጆች ጋር ምናምን ስለማልወጣ እኔ ቤት ስራዬ ጽዳት ምናምን ስለሆነ እና ምግብ መስራት ስለሆነ በጣም እንትን ብለዋል። ቅይር ብለዋል ነገሮች እየፈረሱ የተሰሩ አሉ። እየፈረሰ ያለ ነገር አለ ምናምን እና በጣም ሙቀት ነው ዘንድሮ በጣም ባህሪን ማለት ነው። አይዶ ነው መቼ እንደሚቀዘቅዘው በዚህ ግድብ ትንሽ ንፋስ አለ። ተመስገን እነሱን ለመምሰል ነው የለበስኩ እንጂ ግዴታ አይደለም እንትን መልበስ። ያን በዚህ ደግሞ ትንሽ ከተማዋን አሳየት ላርጋችሁና የመጣሁት መንገድ ርቀቱ ሲያምር ግን አካባቢው ጋይስ እዚህ አካባቢ ደስ የሚል እንትን ይለኛል። ኦልሬዲ አሁን ላይ ኢትዮጵያም እንደዚህ ሆኗል አለ ልበል እንደዚህ እየተሰራ ነው። ያው ሰላም የለም እንጂ እንደዚህ እንደሚያምር እዛ ጋር ደግሞ ያነ ማለት ነው ሰከት ይያቻል። ይሄ የሚታያችሁ ግንብ ማለት ነው የድሮ ላይ ካድዋ ምናምን እንደምንለው የዚህ አይነት እንትን ነው። የጥሩ መንግስት እንትን ማለት ነው። ቢሮ ምናምን የነበረ መሰለኝ። ያን እዚህ አድርጌ ላሳያችሁ። የሆነ ባህሪን ናሽናል ምንድን ነው የሚሉት ናሽናል ሄዶ ነው አራት ነው የሚገኘው። ላይክ አሁን አድዋ ምናምን እያልን እንደምንለው እንደምናከብረው ምናምን የሚከበርበት ቀን አለው እና ከዛ ቢሮ ወይም ቤተ መንግስቱ ይህ ነው የነበረ። የዚህ ሀገር ሰው ደግሞ ጦር ነው ይወፍን ምግብ እያመጡ ይሰጣሉ። ከተማው ባህሬን በጣም ነው የምታምር እና ደግሞ በውሃ በጣም አክበብ ያለች ናት ሲበዛ ማለት ነው። ሀገሯ በጣም ትንሽ ናት በጣም ሲበዛ። እንደውም ከዓለም 2ኛ ትንሿ ሀገር ትባላለች ማለት ነው። አንደኛ ምንድን ነው ሀይሮ ነው ምን እንደምትባል 2ኛ ባህሬን ትንሽ ሀገር ማለት ነው በስፋት በጣም ትንሽዬ ናት። በጣም ውሃ የበዛበት ሀገር ነው። በጣም እንትን ውሃ ያለበት ሀገር ነው። ኦልሬዲ ታቹ እንትን ነው አይስ ማለት ነው። ሶ ሙቀት ሲሆን በጣም እንትን ይሰፋል ይመጣል እንትን ይላል። ባህሩ ትልቅ ይሆናል። ውሃ በጣም ይሞላል። እንትን ሲሆን ደግሞ ይረጋል ማለት ነው። ይሄ በረዶ ይሆናል እና በጣም ውሃ አለበት። ኦልሬዲ እዚህ ጋር ውሃው ቀንሷል። እዛ ጋር ማዶ እንደምታዩት የሆነ እየተሰራ ነው እንደሚሰራ የሆነ ሊያፈራርሱት ይመስለኛል።
ሳውንትን ድምፁን ቀንሸባቸው ነው። በጣም ድምፅ አለ ምናምን እዛ ጋር ሚዩት አድርጌው ነው እንጂ ሆም ቀንሷ እስከላይ ነበር መቶት ጥቅ የሚል የነበረ እስከላይ ማለት ነው። አሁን የሆነ ቀንሷል። የሆነ መንገድ ከፍተውለታል እየሄደ ነው መሰለኝ እና እንደዚህ በጣም ደስ ይላል። የኔ ባህሪም በጣም ጥሩ ናት። ሰውም ጥሩ ነው። እኔ የተወሰነ ቆይቻለሁ እና እግዚአብሔር ይመስገን ሰው መልካም ነው። አሁን በየሀገሩ ምናምን ኢቭን ሚዲያ ላይ እንኳን የትም የሚገኙ ምናምን እንደዚህ ችግር ደረሰ ከዚህ ሀገር ይባላል እና ባህሬን ሲባል ሰምቼ አላውቅም። እግዚአብሔር ይመስገን ጥሩ ነው ሰው ምናምን እና ይህ ነገሩ ደስ ይለኛል ማለት ነው። ያው የተወሰነ ስለቆየሁኝ ምናምን ከተማውን በደንብ አውቃታለሁኝ ምናምን እና ደስ የሚል ነገር አለ። ሰላም ሀገር ነው ምናምን እንግዲህ እስካለን እግዚአብሔር ይመስገን እና ከተማውን በጣም ትንሽዬ ናት፣ ጽድት ያለች ናት እና በጣም ሲበዛ እንደውም የውጭ ሀገር እንደውም ደስ የሚላችሁ እንትን በቃ መንገዱም እንደዚህ ገቢያቸው ቦታም እንደዚህ ዝናኛውም ያው ያደጉ ሀገሮች ስለሆኑ የሆነ መሰረት ይዞ ነው እና ያ ነገሩ ደስ ይላል። አሁንም ኢትዮጵያ እንትን ጥሩ የሆነን አዲስ አበባ ምናምን ይባላል። ያው ይሁን ሀገራችን ሰላም ይሁን እንጂ ቀስ ያለ ሁሉም ይሆን ነበረ ማለት ነው እና እግዚአብሔር ይመስገን እንግዲህ ያው ዛሬ እንደዚህ ባህሪን አሳየዋችሁ። ሌላ አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ። እንደ ቪዲዮን ሼር አድርጉልኝ እስኪ ሰብስክራይብ እና ሼር አድርጉልኝ። ትንሽ ቻናሌ የሆነ ስትራግል የሆነ ሊያታግለኝ ነው ማለት ነው። ትንሽ ቪራል መውጣት ቪዲዮን